ወላዲተ አምላክ ናትና ስለሷ ምን ይባላል? እኔ ፍቅሯን በልቤ ጣዕሟንና ምስጋናዋን በአንደበቴ ያተመች ወላዲተ አምላክ ናትና እማምላክ የጻድቃኔዋ ማርያም የኮሮዋ ንግሥት የቂልጦዋ እመቤት ድንግል ማርያም የተመሰገነች። እስቲ በደንብ አድርጋችሁ አመስግኑ። በእስር ቤት ውስጥ ጠዋት ተነሳውና መልኳን እየደገም እማምላክ ወላዲተ አምላክ ወላዲተ ቃል ማለት የማይነጉ ቀናቱ የማይነጉ ሌሊቶችን አንግታ አይቼዋለሁ በህይወቴ። ነገር ግን ከዛ እስር ቤት የምወጣ አይመስለኝም ነበር፣ እግዚአብሔር በሚያውቀው ማለት ነው። ምክንያቱም በየጊዜው በየሆኑ ሰዓቶች እየጠበቁ ነበረ የሚጠሩኝና ልክ ጠዋት ተነሳውና ምናልባት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ከዚህ እስር ቤት ወጣ ይሆን እንዴ ድንግል ማርያም ብዬ ጠየቅኳት እና ዋስ ተብለው በጣም ብዙ ልጆች ነበሩና ድምፃቸውን የፖሊሶችን ድምፅ እየሰሙ ባሉበት በዛ ጊዜ ብሩክ ዕቃህን ይዘህ ውጣ የሚል ድምፅ ተሰማና አሁን ለእሷ ምን ይከፈላታል? ምን ይደረግላታል? ከምስጋና ልላችሁ የምችለው ወላዲተ አምላክን የምትወዱበት የምታፈቅሩበትን ልቦና እማምላክ ትስጣችሁ። በእስር ቤት ውስጥ ሆኜ ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም አባቶች መጡ። ይህንን ዓለም ንቀው ጮማ መቁረጥን ሳይሆን ቆሎ መቆርጠምን ናፍቀውና ወደው ከገዳም ያሉ አባቶች በምናኔ የሚኖሩ አባቶች መጥተው ስለ እኔ እዛ ሲያለቅሱና ሲጠይቁኝ እንደማየት ምንም ፕራውድ የሚያደርግ ነገር የለም አለ እና በጣም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ ወላዲተ አምላክ ይስጥልኝ። እዛው ባሉበት ገዳም ጸጋቸውን ታብዛልኝ። ሌላው በዚህ በቲክቶክ ፕላትፎርም እንዲሁም በፌስቡክ፣ በዩቲዩብ፣ በኢንስታግራም በዚህ ጊዜ ስለኔ ድምፅ መሆን አይደለም ስለኔ ማሰብ በሚያስጠይቅበት፣ በሚያሰድብበት፣ በሚያስተችበትና በሚያስነቅፍበት በዚህ ጊዜ ለእኔ ድምፅ የሆናችሁኝ ወንድሞቼ፣ እህቶቼ፣ እናት አባቶቼ እግዚአብሔር ይስጣችሁ።